ማንኛውም የአሜሪካ ሲቲዝንሺፕ የሌለው ሰው ግሪን ካርድ ሆልደርስ፣ ሪፊውጂስ፣ አሳይሊስ፣ ፔንዲንግ አሳይለም ወይም ደግሞ ናን ኢሚግራንት ቪዛ ሆልደርስ F1 H1B ወይም ደግሞ B1 B2 ስታተስ ያለው ሰው within 10 days of moving አድራሻ በለወጡ በ10 ቀናት ጊዜ ውስጥ የአድራሻ ለውጡን ለኢሚግሬሽን ማሳወቅ አለባቸው። ያንን አለማድረግ በ$200 ገንዘብ ቅጣትና እስከ 30 ቀን ደግሞ እስራት ሊያመጣ ይችላል። ምንም እንኳን ይሄ ህግ ስትሪክትሊ ኢንፎርስድ ባይሆንም የግሪን ካርድ አፕሊኬሽን ወይ ደግሞ ሲቲዝንሺፕ አፕሊኬሽንን ዲና ሊያስብል ይችላል። ስለዚህ ማንኛውም ሲቲዝን ያልሆነ ሰው ግሪን ካርድ ሆልደርስ፣ ሪፊውጂስ፣ አሳይሊስ፣ አሳይለም አፕሊካንትስ፣ ፔንዲንግ አሳይለም ያላቸው ወይ ደግሞ በነን ኢሚግራንት ቪዛ ያለ ሰው within 10 days of moving AR11 የሚባለውን ፎርም ኮምፕሊት አድርገው ለኢሚግሬሽን አድራሻ ለውጡን ማሳወቅ አለባቸው። It's very simple and it's free። አለማድረጉ ግን ከፍተኛ የሆነ ኮንሲኩዌንስ ሊያመጣ ይችላል። ስለዚህ ሁሉም ሰው አይዘር uscis.gov ሄዶ AR11 ወይ ደግሞ uscis.gov ሄዶ AR-11 ፎርምን ፕሪንት አድርጎ ኮምፕሊት አድርጎ within 10 days of moving መላክ ያስፈልጋል። ለዛሬ ያስኩላችሁ ነው። ሼር፣ ሰብስክራይብ አድርጉ። ደህና ሁኑ።